እሺ እንኳን ወደ ቻናላችን ሰላም ኤክሰለንስ ለርኒንግ ሴንተር በሰላም መጣችሁ። በዚህ ቻናላችን የምናያቸው ለስድስተኛ ክፍልና ለስምንተኛ ክፍል ብሔራዊ ፈተና ላይ ይመጣሉ ተብሎ የሚመጡ ጥያቄዎችን የምናሳይበት ይሆናል። ለዛሬው ሁለት የሂሳብ ጥያቄዎችን ነው የምንሰራው። አንዱ የመጀመሪያው ጥያቄ what is the 20% of 120 ይላል። እዚህ ላይ እንግዲህ የ120ን 20% መፈለግ ነው። ስለዚህ መጀመሪያ የምናደርገው ምንድነው 20% የሚለውን በክፍልፋይ መልክ መግለጽ ነው። ፐርሰንት ማለት ኦቨር 100 ስለሆነ መቶኛ ብለን እንጽፋለን። ከዛ በኋላ የተሰጠን አጠቃላይ ቤዙን ማባዛት ይሆናል ማለት ነው። ዘን በዚህ መልኩ ከጻፍን በኋላ ክፍልፋይን የምናባዛበትን ሩል እንከተላለን። ክፍልፋይ እንዴት ነው የምናባዛው? ላይኛውን በላይኛው ታችኛውን በታችኛው። በተመሳሳይ መልኩ ደግሞ ከላይ ያለውና ከታች ያለውን በተመሳሳይ ቁጥር አካፍለን ማቃለልም እንችላለን ከማባዛታችን በፊት። ዘን ያ ማለት እቺ 0 በዚህ 0 ማጥፋት እንችላለን። ይሄ 0 በዚህኛው 0 ማጥፋት እንችላለን። ዘን ከታች እዚህ ጋር አንድ አለኝ፣ እዚህም ጋር አንድ አለኝ። አንድ በአንድ አንድ ይሆናል። ከላይ እዚህ ጋር 2 አለኝ፣ እዚህ ጋር 12 ስናባዛው 24 ይመጣል ማለት ነው። ሶ ፋይናል አንሰራችን 24 ይመጣል። መልሳችን ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንመጣ what percent of 80 is 16 ነው የሚለው። እዚህ ላይ ደግሞ የ16 የ80 ስንት ፐርሰንት ነው? እዚህ ጋር የተጠየቀው ፐርሰንቱ ነው። ዜን ፐርሰንቱን ለማስላት ምንድነው የምናደርገው? ይችን የተሰጠችን ፐርሰንቴጅ 16ን ከላይ እንወስዳለን፣ ከታች ደግሞ ቤዙን 80። ዜን የተጠየቀው ፐርሰንት ነው። ፐርሰንት ስለሆነ ቀጥታ ወስደን ያገኘነውን ፍራክሽን በ100% ማባዛት ይሆናል ማለት ነው። ቅድም እንደሰራ ነው እዚህም ጋር ማጣፋት ነው የሚሆነው። 0 በ0 እናጠፋለን። በ8 16 ለ8 ስናካፍል 2 ይሆናል። 2 ሲባዛ በ10 20። ደን እዚህ ጋር ምን አለን? ፐርሰንት አለን። በዚህ መልኩ ቀለል አድርገን ማስላት እንችላለን። ዜን መልሳችን 20% የሚለው ሲሆናል ማለት ነው። ይሄን ይመስላል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ቀጣይ እስከምንገናኝ መልካም ጊዜ